እኔ አይቻላውቅም እንዲህ ያለ ስርዓት እኔ አይቻላውቅም እንዲህ ያለ ስርዓት የንብ መንጋ መጥቶ ሲያስገባ ታቦት እኔ አይቻላውቅም እንዲህ ያለ ስርዓት የንብ መንጋ መጥቶ ሲያስገባ ታቦት ሰው አላውቅ ብሎ የቀኑን መምሸት ንቦች ተልከው ቋንቋ ሳይኖራቸው ታቦቱን አስገቡ ሚካኤል ልኳቸው ታቦቱን አስገቡ ሚካኤል ልኳቸው እንግዲህ ወርቄ ቅዱስ ሚካኤል ቤተክርስቲያን ደርሰናል። ውስጥ ገብተን ደግሞ ደብሩን በደንብ እናየዋለን ማለት ነው። ተከተሉኝ። እንግዲህ የምታዩት ደብር በአጼ ይኩኖ አምላክ እንደተመሰረተ የሚነገርለት በ14ኛው ክፍለ ዘመን ነው። እንግዲህ የምታዩት ደብር የተሰራው ኦልሞስት ከ800 ዓመት በላይ ሆኖታል ማለት ነው። እንግዲህ ይህ ደብር ትልቅ ደብር ነው። እንግዲህ ወርቄ ሚካኤል እንደምታዩት ማለት ነው የሚጠበቀው በንቦች ይጠበቃል፣ እንዲሁም በነብር ነው የሚጠበቀው። እንግዲህ እዚህ ቦታ ላይ ስትመጡ ትልቅ ስጋዊ ፈውስ የምታገኙበት ቅድምም እንዳየናቸው ጸበሎች አሉ ማለት ነው። ማንኛውም ኦርቶዶክሳዊ አማኝ የሆነ ሰው መጥቶ እዚህ ስጋዊ ድህነትን የሚያገኝበት ቦታ ነው። እንግዲህ እዚህ ቦታ ላይ እየመጣችሁ ራሳችሁን ከያላችሁበት ደዌ እንድትፈወሱ እንግዲህ ወንድምናታዊ ምክሬን እንሰጣለሁ ማለት ነው። ይህ የምታዩት ቦታ እንግዲህ በጣም የተባረከ ለረጅም ዓመታት አባቶች ጠብቀውልን ያስቀመጡልን ትልቅ ቦታ ነው። እዚህ ቦታ ላይ እየመጣችሁ እንግዲህ እንድትባረኩ እያልኩኝ ጥሬን አቀርባለሁ። እዚህ ቦታ ላይ እንዴት እንመጣለን ለምትሉ ወንድሞቼ ደግሞ እንግዲህ ከአዲስ አበባ ተነስታችሁ ስትመጡ ወደ ጻድቃኔ ማርያም መዳረሻ አካባቢ ቀይትን እንደደረሳችሁ 4 ኪሎ ሜትር ወርቄ ሚካኤል ብትሉ ማንኛውም ያካባቢው ሰው ሊያሳያችሁ ይችላል። እዚህ ቦታ ላይ እንግዲህ በግልም ይሁን በማህበርም ይሁን መጥታችሁ ቦታውን ማየት የምትችሉ እንዲሁም ሱባኤ መያዝ የምትፈልጉ ሰዎች ካላችሁ እዚህ ጋር በማስቀምጥላችሁ ስልክ ቁጥር እየደወላችሁ የደብሩን አለቃ ማግኘት ትችላላችሁ ማለት ነው። ምንም አይነት ችግር የሌለበት ቦታ ነው። እግዚአብሔርን የምታገኙበት ለራሳችሁም ለነፍሳችሁም ለስጋችሁም የምትሆኑበት ቦታ ነውና ሁላችሁም እዚህ ደብር ላይ እየመጣችሁ ስጋችሁንም ነፍሳችሁንም እንድታድኑ እያልኩኝ በፍጹም ቃል እጠራችኋለሁ።